ሰላም እንዴት ናችሁ? በድጋሚ ተገናኝተናል። በዚህ ቪዲዮ ደግሞ ምን አሳያችኋለሁ? ጊትን እንዴት አድርገን ነው ወደ ኮምፒውተራችን የምንጭን የሚለውን አሳያችኋለሁ ማለት ነው። ጊት ለምን ይጠቅመናል መሰላችሁ? ኮዶችን ስንጽፍ ሶፍትዌሮችን፣ ዌብሳይቶችን እና አፕሊኬሽኖችን ዴቨሎፕ ስናደርግ ኮዶችን የምናስቀምጥበት፣ የኮዳችን አፕግሬድ ስናደርግ ሌቭላችን ቨርዥን ኮንትሮል የምናደርግበት፣ ከሌላ ዴቨሎፐሮች ጋር አንድ ላይ ነው ኮላብ አድርገን ለመስራት ኮድ ሼር አድርገን ለመስራት የሚያስችለን የራሱ ላብ ያለው ጊት ላይ ባል ሴንተር ያለው ፕላትፎርም ነው ማለት ነው። ደግሞ በምንሰራቸውን ፕሮጀክቶች ለማስቀመጥ እና ፋይናሊም ልክ እንደ ሲቪ ሆኖ ለኛ እንደ ፕሮፋይል ነው የሚያገለግለን ፕላትፎርም ነው ማለት ነው። ጊት ማለት አንድ ዴቨሎፐር ላይ ሊጠፋ የማይችል ሶፍትዌር ነው ማለት ነው። እሱን ለማውረድ በመጀመሪያ ኮምፒውተራችን ላይ ወደ አንድ ብሮዘር እንሄዳለን። እኔ እዚህ ጋር ክሮም ብሮዘር አለ፣ ወደ እሱ እሄዳለሁ። ክሊክ አድርጌ ከፍታታለሁ። ወደ ክሮም ከገባው በኋላ እዚህ ጋር ሰርች ባሩ ላይ ሄጄ ዳውንሎድ ጊት ፎር ዊንዶ ለዋለው ማለት ነው። እኔ ዊንዶ ስለምጠቀም ከዛ በኋላ እዚህ ጋር የጊት ኦፊሻል ዌብሳይት አለች git_scm.com የምትለዋ እሷን አንዴ ክሊክ አደርጋታለሁ። እዚህ ጋር ጊት ፎር ዊንዶ x64 ሴትአፕ የምትላለች እሷን አንዴ ክሊክ አደርጋታለሁ። ከዛ ቦታ መምረጥ ነው ማለት ነው። እኔ እዚህ ጋር ዲሌይ ላስቀምጠው ሲላይ ቦታ ስለሌለኝ የፈለጋችሁት ላይ ማስቀመጥ ትችላላችሁ። ከዛ ሴቭ የምትለዋን አንዴ ክሊክ እየወረደ ነው። 62.4 ሜጋባይት ነው። አይቆይም፣ ትንሽ ነው በጣም ጨርሶልናል። እዚህ ጋር ኦፕን እንበለው ማለት ነው። ከዛ ይሄ ላይሰንስ ነው። ላይሰንስ አግሪመንት ማለት እሱን ስንጠቀም እንደኛን የሚያስፈርመን ውል አለ። እሱን እንደተስማማን አድርገን ኢንስቶል እንለዋለን። ይሄንንም ማንበብ ትችላላችሁ። ኢንስቶል ኤክስትራክት እያደረገ ነው። እንጠብቀዋለን እስኪጨርስ ድረስ ማለት ነው። ከዛ ሲጨርስ ፊኒሽ እንለዋለን ማለት ነው። ሌላ ስቴፕም ካለ ኔክስት ብላችሁ መሄድ ትችላላችሁ። እዚህ ጋር ፊኒሽ የምትለዋን አንዴ ክሊክ እናደርጋለን ማለት ነው። አሁን ጨረስን። ቼክ ለማድረግ እዚህ ጋር cmd ብለን እንጽፍና እንከፍተዋለን። ከዛ እዚህ ጋር git version ብለን እንጽፋለን። ስለወረደ 2.55.0 ዊንዶው 2 ካልወረደ ኖት ሪኮግናይዝድ ላቸው። ሌላ ቪዲዮ እንገናኛለን። ሰላሙ ነው።